subscribe my channel and don't forget to share comment. እስኪ ስለ ሳራ ህይወት ትንሽ ላጫውታችሁ ከዚህ ደስታ በፊት የነበረው ሳራ ትንሽ ሰዓቱ እኮ ደረሰ። ብዙ ሰው ቁጭ ብሎ እየጠበቀ ነው ያችን ሻይ። እማዬ ሰዓቱ ደረሰ። ምን የመሰለ እንቅልፍ ላይ ነበርኩ መሰለሽ እማዬ። እማ ታውቂያለሽ ዛሬ ምን ይሄን ህልም እንዳየው እንደፈረደብሽ እንደውልኩ ዜና ኧረ አይደለም እኔ ያለ ጊዜው ዝናብ ሊዘንብ ነው። ኧረ ምን ይሻላል? ኧረ ጉድ ፈላ። ሳራ ያ ህልሟን የምታሳካበትን በስንት መከራ የጀመረችውን ንግድ ወድሞ ስታየው በጣም አዘነች። አዝናም ወደ ቤቷ የስዕል ደብተሮቿን ይዛ ወደ ቤት ሄደች። አንቺም ጠወለቅሽ አለች። እንዴ ቆይ ሌላ ነገር እኮ መስራት እችላለሁ አይደል? አዎ እችላለሁ። እንዴ ቆይ ደብተሩ የት ይሆን? የቱ ጋ ይሆን? አሁን የብርሃኔ ተስፋ የምን ተስፋ መጣት አይደለ እንዴ? ስለዚህ ወደ ሌላ ብርሃናችንን ሄድ። እስኪ ስንት አለ? ገንዘብ ይኖረኛል መሰለኝ በማለት ሳራ እስካሁን ድረስ ያጠራቀመችውን ገንዘብ በመቁጠር ወደ ሌላኛው ህልሟ ለማሳካት ወደ ሌላኛው ዓለም ቻፕተር 2 ከፈተች። በጣም ደስተኛ በመሆን ወደ ገበያ በመሄድ የሚያስፈልጋትን እቃዎቿን ገዝታች። ወደ ስራውም ገባች። ኧረ ምን አይነቷ ናት እያሉ ሰዎች ይሸኳሸኳሉ። ምን ሆንኩኝ ብላ አሰበች። ከዛ ራሷን መቀየር እንዳለባት ተሰማት። አሁን ሰዎች ሁሉ ደስተኞች ሆኑ። የምትሰራውን ስራ መግዛት ጀመሩ። በጣም ደስተኛ ሆነች። ከአንድ ቻፕተር ወደ ሌላኛው ቻፕተር ገባች። በጣም ደስተኛ ሆና በመስራት ቀጠለች። ይሄ ለኔ ነው እንዴ? ከምረጥ ነው። ዋው እንዴት ደስ ይላል። ጓደኞቿ ጋር በመሆን ያገኘችውን ለፋሽን ሾው የሚሆናትን ልብሶች ማዘጋጀት ጀመረች። ሳራ በራሷ ኮንፊደንስ ስለነበራት ውድድሩን አሸነፈች። የ1 ሚሊዮን ተሸላሚ ሆነች። ሳራ ህልሟንም እውን አደረገች። በጣም ደስተኛ ሆነች። Thanks to watching. Don't forget to subscribe.